አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንዴት ናችሁ ወዶች? ስራ፣ ጤና፣ ህይወት ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም። ኢንሻአላህ ከእናንተም ሰላም እንደሚሆን ተስፋ አለኝ። ሰላም አላህ ያደርገው። ሰላም ለሀገራችን፣ ሰላም ለዓለም ያ ረቢ። አላህ ያለንበት ጊዜ ሀቂቀተን በጣም ያስፈራልና አላህ ሰላሙን ያውርድልን እያልኩኝ ኢንሻአላህ ወዶች ዛሬ በጣም ደስ በሚል የሆነ በቃ ለእኔ የተመቸኝ ለእናንተም ኢንሻአላህ ይመቻችኋል ብዬ አስባለሁ። የሆነ አፕሊኬሽን አለ እሱን ላሳያችሁ ነው የመጣሁት። እስከዛው እስኪ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ እና አበረታቱኝማ እና ለማንኛውም ኢንሻአላህ እስኪ አሁን ወደ መጣሁበት ጉዳይ እንሂድ። በተለይ አዲስ ቁርአን ጀማሪ ለሆናችሁ እህቶች ማለት ነው በጣም በጣም ጠቃሚ ነው፣ ይጠቅመናል ኢንሻአላህ። እዚህ ጋር ይኸው እንደምናውቀው ሳምሰንግ ስልክ ትንስት ገብተን ቲላዋ ይሄን አፕሊኬሽን ማለት ነው ቲላዋ ብለን ጽፈን እሱን ነው ዳውንሎድ የምናደርገው። እስኪ ላሳያችሁ። እዛ ቲላዋ ብለን ከጻፍን በኋላ ይሄንን ማለት ነው ይሄን ዳውንሎድ እናደርገዋለን። ዳውንሎድ ስላደረኩት አፕን አለዋለሁ። ከዛ ሱብሃንአላህ በጣም እኔ እንጃ ይሄን አፕሊኬሽን ያዘጋጁ ሰዎች ራሱ አላህ ሱብሃነሁ ወተዓላ ጀዛቸውን ይክፈላቸው። ሌላ ምን ይባላል? እና አፕሊኬሽኑ ይሄን ይመስላል እንደምታዩት። እዚህ ጋር ሰደቃቱ ጃሪያ ይላል። ይኸው በዚህ አማካኝነት በእንግሊዘኛ ማድረግ ትችላላችሁ። በነገራችን ላይ እኔ ዝም ብዬ በአረበኛ አድርጌው ነው። ይሄን በእንግሊዘኛ አድርጋችሁ እንግሊዘኛ የምታውቁ ልጆችም ተግባቡበታላችሁ ማለት ነው። እና ይህ ያለው ከዚህ በተጨማሪ ግን ዋን አዝካር አለው። እዚህ ጋር እንደምታዩት ቀን ደግሞ በአረበኛውም በሂጅራም አቆጣጠር አለው። እዚህ ከላይ ጫፍ ላይ ያለው ማለት ነው። ለምሳሌ ይሄው እዚህ ጋር ቀን አለው። ይሄ ቀን ነው። እዚህ ጋር አዝካር አለው በየሰዓቱ። በነገራችን ላይ በየደቂቃው ራሱ አዝካር ይመጣላችኋል። ኖቲፊኬሽን በስልካችሁ ራሱ ያስታውሳችኋል ማለት ነው። እና እዚህ ጋር ላሳያችሁ የመጣሁት ምንድነው እኔ ዋናው ፖይንት እዚህ ጋር ይሄ ቁርአን ከሪም የሚለው አፕሊኬሽን ማለት ነው። እሱን ክሊክ እናደርገዋለን። ከዛ ይሄው እንደምታዩት ቁርአን በዚህ መልኩ ተደርድሮ ይመጣልና ሁሉም ማለት ነው 114ቱም ሶራ በዚህ ጋር በሶራ አለ። በጁዝ ማድረግ ፈልጋችሁ እንደዚህ አድርጋችሁ ማድረግ ትችላላችሁ። እንደኔ አይነቶቹ አዲስ ጀማሪዎች ግን ለኛ የሚመቸንም ሆነ የሚጠቅመን ያኔ በሱራ የሚለው ነው። ሶራውን እዚህ ጋር እናነጋውና የምንፈልገውን መቅራት የምንፈልገውን አየ። ለምሳሌ እኔ አሁን ሱረቱል በቀራን በከፍተው እዚህ ጋር ሱረቱል በቀራን እንደምታዩት ኸውጡ እንዴት እንደሚያምራያችሁ ትልቅነቱ ያኔ ሐርፎችን ላለየን አዲስ ለጀማሪ ለሆኑ ልጆች ራሱ በጣም ነው የሚመቸው። እንደዚህ አያችሁት ለየብቻ ሐርፉ በደንብ ነው የሚታዩ። ከዚህ ማታለቅ ትችላላችሁ። ስክሪናችሁን ሳብ እያደረጋችሁ እንደዚህ አደረጋችሁ ሐርፉን ለመቅራት በጣም ነው የሚመቸው። ያኔ ለምሳሌ ሌላ ብዙ አፕሊኬሽኖች ማሳነስም ትችላላችሁ እንደዚህ እንደ ፍላጎታችሁ። ሌሎቹ አፕሊኬሽኖች ምንድነው ለኛ ለጀማሪ ስንቀራ ፊደሎች ታይዘው ስናገኛቸው ለመቅራት ያደናግረናል። ያኔ ቶሎ ግልጽ አይሆንልንም። ይሄ ግን በደንብ ፊደሎቹ ለየብቻ ስለሆነ በደንብ ለመቅራት ይመቸናል። ከዚህ በተጨማሪ ደግሞ ማለት ነው እኔ ራሴ አሁን የተቸገርኩበት አንዴ ነገር አለ። እሱ ምን መሰላችሁ? እንደዚህ በግሩፕ ቀርቼ ስወጣ በኋላ ለማጥናት ስገባ ስንት ቁጥር ላይ እንደነበርኩኝ ረሳዋለሁ። የት ጋር እንዲያቆምኩ ረሳዋለሁ። እና ይሄ አፕሊኬሽን የጠቀመኝ ምንድነው? ለምሳሌ አሁን እዚህ 16ኛው ላይ አቁም ያለኋት ተመልከቱ። አሁን ከአፕሊኬሽኑ ወጥቼ ተመልሼ እመጣለሁ። አሁን እዚህ ጋር ነው የሱ ጥቅሙ እንግዲህ ዋና ተመልከቱ። አሁን ተመልከቱ እዛው ቆንኩበት ላይ ተመልሼ እጅ ስነካው ቆይ ከዚህ ለውጣ በእንደዚህ ወጣው። ከአፕሊኬሽኑ ጨርሼ ወጣው አይደለ? ከዛ አሁን ተመልሼ እገባለሁ ወደ አፕሊኬሽኑ። ስልክ ዝም ብሎ ይቀባጥራል። ከዛ እንደዚህ እዛው አፕሊኬሽኑ ጋር ሲሄድ አያችሁት አይደል? እዚህ ጋር ምን እንደሚል ተመልከቱ። ጥቅሙ ዋናው ጥቅሙ ይሄ ነው። መጨረሻ ላይ እየቀራሹ ብሎ በ6% እንዲህ ላይ ነው የቀራሁት። አኺር ቀራአት ሱረቱል በቀራ ብሎ አያ 17ኛው ላይ ብሎ ያስቀምጠዋል ማለት ነው። ከላይ ጫፍ ላይ ገና እንደገባው ከዛ እሱን ስነካው እዛው አቆምኩበት ላይ ይወስደኛል ማለት ነው።
ይሄ ከምን አሳረፈን ስንት ላይ ነበር የቆምነው እያልን አንዳንድ ጊዜ ወይ ቀርተን ያለፍነውን ተመልሰን እንቀራለን። አንዳንድ ጊዜ ደግሞ እየረሳን ያልቀረነውን ወደታች ጀምረን እንደገና እንቀራለን። ያልቀረነውን ይሄን ቀርተናል ብለን እናልፋለን። ይህ አፕሊኬሽን ግን ይሄንን እንቀርፍልናል ማለት ነው። በጣም ነው የሚመቸው። ከወደዳችሁት እንግዲህ ሞክሩት፣ ዳውንሎድ አድርጉና እንዴ ዋይፋይ ነው አለን እንግዲህ በነፃ ነው። እና እስከዛ ድረስ በዳታም የምትጠቀሙ እንግዲህ በገንዘባችሁን አውጥታችሁ ዋይፋይ የምትጠቀሙ ዳታ የምትገዙ እህቶችም ካላችሁ ያው ይሄን መልካምን ነገር ተጠቀሙበት። ያው በገንዘባችን ጥሩ ነገር እንሰራበት ያክል ነው ማለት ነው። እና ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።